ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቆንጆ ሰዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ሀቢባቲ እንደዚህ እንደምታዩት ቆንጅዬ በጣም የምታምር ማልፍል ኬክ ሰርቻለሁ ለኢድ ማለት ነው። ይችን የምታምርዬ ማርብል ሰርታችሁ መብላት ከፈለጋችሁ ኢንቦክስ አድርጉልኝ። እጅግ በጣም ቆንጆ የሚያምር ነው። እንግዲህ ያ ሰላም ይሰልም ኢዴኪ ፉፉ አሜዚንግ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሄሎ ኤቭሪዋን ሃው አር ዩ ዶይንግ? አይ አም ፋይን አልሐምዱሊላህ። ቱዴይ አይ ሜክ ማርብል ኩኪስ የኢድ ኩኪስ እሰራለሁ ማለት ነው። ዛሬ የምሰራላችሁ ማርብል የተሰኘውን ኩኪስ ነው። እጅግ በጣም ቀላል ነው አሰራሩ ለመስራት። እንግዲህ ማርብል ኩኪሳችንን ለመስራት የሚያስፈልጉን ግብአቶች እዚህ ጋር አሉ። እንደምታዩት እዚህ ጋር አንድ ብርጭቆ ወይም ደግሞ አንድ ኩባያ ዶቄት ያስፈልገናል። እዚህ ጋር እንደምታዩት ቅቤ ያስፈልገናል። እዚህ ጋር እንደምታዩት የተፈጨ ስኳር ያስፈልገናል። እዚህ ጋር እንደምታዩት የበቆሎ ዱቄት ያስፈልገናል። አንድ እንቁላል ያስፈልገናል። ካካዋ ቦድራ፣ ቤኪንግ ፓውደር፣ ጨው ያስፈልገናል። አሁን ሌትስ ጎ ወደ አሰራሩ እና እንግዲህ እንደምትወዱት ተስፋ አለኝ። አሁን አሰራራችንን እንቀጥላለን። ቢስሚላህ። መጀመሪያ እዚህ ጋር የምሰራበት ጎድጓዳ ሳህን ራሱን የቻለ አለኝ ማለት ነው። ከዚያ ምንድነው የማደርገው አምጥቼ ቢስሚላህ እንትኔ ቅቤው በማርቤቱ እንትን የቀለጠ መሆን አለበት። በማርቤቱ ሙቀት የቀለጠ መሆን አለበት። ሚክስ ስታደርጉት እንዳያስቸግራችሁ ማለት ነው። በዚህ መልኩ ዋው እጅግ በጣም ቆንጆ እንደሆነልን ማለት ነው። ከዚያ ምንድነው የምናደርገው? ስኳራችንን እንጨምራለን። ቢስሚላህ። ግማሽ ኩባያ ስኳር። ከዛ እዚህ ጋር ይሄ የምታዩት ሃንድ ሚክሲንግ አለኝ ወይም ደግሞ በእጅ ማሽን መጠቀም ትችላላችሁ። እንደምታዩት በደንብ ሚክስ አደርጋለሁ። የሆነ ክሬሚ ሳይዝ እስከሚሰጠኝ ድረስ በደንብ ማለት ነው ሚክስ እናደርጋለን። እንደምታዩት በዚህ መልኩ እሺ ቤተሰቦቼ፣ እንደዚህ ሚክስ አድርገን ከጨረስን በኋላ እንደምታዩት ስኳሩና ቅቤው በዚህ መልክ ሆኖልናል። አሁን እንቁላላችንን እንቁላል ሳይሰበር ማለት እንደዚህ አድርገን ቢስሚላህ እንጨምራለን። አንድ እንቁላል ነው የምንጠቀመው። ከዚያ ቢስሚላህ እንደዚህ ሚክስ እናደርጋለን። እንደምታዩት በዚህ መልኩ አያችሁ። ከዛ ቫኒላ ፓውደሩን ካላችሁ ፓውደሩን ቫኒላ መጠቀም ትችላላችሁ። ፓውደሩ ጁሱን ካላችሁ ደግሞ ጁሱን። እኔ ግን የምጠቀመው ፓውደሩን ነው። ፓውደሩን ይሄው በዚህ መልኩ እጠቀማለሁ። ቢስሚላህ። እንደምታዩት ያው እንቁላል በተለምዶ ሽታ እንዳለው ሁላችንም እናውቃለን። ሽታ እንዳይኖርብን ማለት ነው። እንደዚህ እናደርጋለን። ከዛ እዚህ ጋር ያዘጋጀሁትን ዶቄት ቢስሚላህ ጨምራለሁ። እንደምታዩት ከዛ እዚህ ጋር ያዘጋጀሁትን ቢስሚላህ ጨምራለሁ። ይሄ የበቆሎ ዶቄት ነው ማለት ነው። እንደምታዩት ከዛ ቢስሚላህ ሚክስ እናደርጋለን። እዚህ ጋር የምታዩት እቺ ጨው ግማሽ የሻይ ማንኪያ ጨው እንጨምራለን። ጨው ምንድነው ስኳሩን እንዲሰብርልን እናደርጋለን። ከዚያ እዚህ ጋር የምታዩትን ቤኪንግ ፓውደር እንጨምራለን።
ከዛ ሚክስ እናደርጋለን ማለት ነው። አሁን በእጃችን ማውካት ይኖርብናል፣ ምክንያቱም ይሄ አንድ ሚክሰሩ እስከዚህ ሆኖ ስራው የሚያልቀው። በዚህ መልኩ ብስምላ እንደዚህ እናቦካለን ሊጣችንን። ጓንት መልበስ ትችላላችሁ፣ ነገር ግን እኔ እናንተ እህት አሁን እዚህ ጋር ዱቄት መጨመር ትችላላችሁ። አያችሁ? ስለዚህ ዱቄት መጨመር ይኖርብናል ማለት ነው። እሺ ቤተሰቦቼ፣ እኔ እንደምታዩት ዱቄት ጨምሬ መጥቻለሁ። ምክንያቱም ትንሽዬ መያያዝ ስላለበት 2 ኩባያ ነው እንዳያልኳችሁ። ያ 2 ኩባያ ዱቄት መጨመር አለብን ማለት ነው፣ እንዲረዳን እንዲያያዝልን በደንብ ቆንጆ እንደሆነልን። እንደዚህ እንደምታዩት ማሻአላ አሁን ኦልሬዲ ዝግጁ ሆኖልናል። እንደምታዩት አሁንም 1 ማንኪያ መጠቀም ያስፈልገኛል። ብስሚላ በዚህ መልኩ የገበታ ቅቤ ጨው የሌለው መሆን አለበት። እንደምታዩት አሁን ሬዲ ሆኖልናል። እንደዚህ እንደምታዩት ማለት ነው። እሺ ቤተሰቦቼ፣ አሁን እንግዲህ ሊጣችን እንደዚህ እንደምታዩት ሬዲ ሆኖልናል። ይሄንን እኔ አሁን ለሁለት ነው የምከፍለው እንደዚህ፣ ምክንያቱም አንደኛውን ለካካዋ ልጠቀመው ስለሆነ በዚህ መልኩ ማርበል ስለሆነ የምሰራው ይሄ ትንሽዬ ይቀረዋል። የእናቶቻችን ቅቤ ይመስላል እንደዚህ እንደምታዩት ማለት ነው። ከዚያ ይሄ እዚህ ጋር ንጹህ ሳህን አምጥቻለሁ። እንደዚህ አደርጋለሁ። ያመጣሁትን ካካዎ ቦርደር አለ እዚህ ጋር ብስሚላ ጨምራለሁ። እያየሁ ነው መጨመር ያለብኝ። እዚህ ጋር እንደምታዩት ዘይት አለኝ። ብስሚላ ከዘይቴ 1 ማንኪያ አደርግበታለሁ ማለት ነው። ምክንያቱም ዘይቱ ግዴታ ለካካዎ ማዋጃ ያክል ስለሆነ የምንጠቀመው ያን ያክል የገነነ አያስፈልገንም ማለት ነው። ብስሚላ ቀስ እያደረግን ንጉስ እናደርገዋለን። ማች እንዲመጣልን ያክል ስለሆነ የምንፈልገው ማለት ነው። እንደዚህ እንደምታዩት አያችሁ፣ ነጭ ስለሆነ አሁን እዚህ ጋር ያስቀመጥኩትን ብስሚላ አደርጋለሁ። እንደዚህ ማለት ነው። እንደዚህ አድርጌ በደንብ አቦካዋለሁ። ትንሽ እኔ ጋር ያለው ጠቆር ያለ ነው። እናንተ ቡኒ ካላችሁ ወይም ደግሞ መካከለኛ እንትን ያለው ካላችሁ መጠቀም ትችላላችሁ። ይመስለኛል አዲስ ሌላ መጨመር ይኖርብኛል። አያችሁ፣ አሁንም የምፈልገውን እንትን አልሰጠኝም። የምፈልገውን ስላልሰጠኝ ትንሽ እየጠቆር ትንሽ እንድልልኝ 1 ጨምርበታለሁ ማለት ነው። ቤተሰቦች እንግዲህ እንደምታዩት 2 የተለያየ ሊጦች ይዣለሁ። በዚህ መልኩ እነዚህን አንድ ላይ አድቦል ብዬ እንዴት እንደሆነ ተመልሼ እመጣለሁ። see you later።
በዚህ መልኩ እንደምታዩት ሲያልቅ እንገናኛለን። እንግዲህ ቤተሰቦቼ ማርብል ኩኪሳችን በዚህ መልኩ እንደምታዩት አልቋል። ማሻአላ ተባረከ ረህማን። አሁን ቀጥታ ወደ ኦቨን ወስደዋለሁ። ኦቨን ውስጥ መቀመጥ ያለበት ከ150 እስከ 125 ባለው ሴንቲግሬድ ማስቀመጥ አለባቸው። ቀጣይ ቪዲዮ ደርስ እናያለን። ቆያሚ እሺ እንግዲህ ቤተሰቦቼ እንደዚህ የምታዩትን ይችን ቆንጆ የምታምር ማርብል ኩኪስ ሰርተናል። እጅግ በጣም ቀላል ነው ለመስራት፣ ምንም አያስፈልግም። እንግዲህ የሰራ ነው ለኢድ ነው በጣም እና እጅግ በጣም ቆንጆ ነው። እንደምታዩት እንግዲህ ማሻአላ ተባረከ ረህማን። አሰራሩ በጣም ቆንጆዬ ነው። ስሩ፣ ሞክሩ፣ ትወዱታላችሁ። እንደምትወዱት ምንም ጥርጥር የለኝም። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበር።